ሰላም ሰላም የውድ የዩቲዩብ ቤተሰቦቼ፣ ዛሬ የማሳያችሁ የቱርድን ኢንተርናሽናል ኦሎምፒያድን እንዴት ፎርሙን ሙላት እንዳለብን ነው። መጀመሪያ ላይ ቬሪፋይድ ፕሮፋይላችንን ቬሪፋይድ ያልሆነውን እንዴት ቬሪፋይ እንዲሆን ማስተካከል ያለብን ነገሮችን እናስተካክል የሚረዳን አንዳንድ ቲፖችን ነው የምንሰጣቸው ዛሬ። መጀመሪያ ላይ ፕሮፋይላችን ኤዲት የሚለው በመንካት ፈርስት ኔም፣ ላስት ኔም፣ ፉል ኔም፣ ከዛ ጀንደር፣ በርዝ ዴት፣ ሲቲዘንሺፕ፣ ካንትሪ ኦፍ ሬዚደንስ የሚለውን እነሱን ማስተካከል ያለብን ነገሮችን እንዴት ማስተካከል ያለብን ነው የምነግራችሁ። እዚህ ጋር መጠንቀቅ ያለባችሁ ፈርስት ኔም የሚለው የተሰጠን ስም ጊቨን ኔም እና የአባት ስም ጭምር መሆን አለበት። ብዙዎቻችን የተሳሳት ነው። እዚህ ጋር ምንድን ነው ፈርስት ኔም ሲባል የተሰጠን ስም ብቻ መሆኑ ነው። ሆኖም ፈርስት ኔም ሲባል የተሰጠን ስም እና የአባት ስም ጭምር መሆኑ ነው ማወቅ ያለብን ነገር። ላስት ኔም ደግሞ የአያት ስም ነው ወይም ደግሞ ግራንድፋደር ኔም። ፉል ኔም አዜን ፓስፖርት የሚለው ደግሞ ስማችን ከነ አያታችን ጀምሮ ማለት ነው። ከዛ ቀጥሎ ያለው ጀንደር ነው። ጀንደር ያው ጾታችን ነው። ወንድ ከሆነን ሜል፣ ሴት ከሆነች ደግሞ ፊሜል ብሎ መሙላት። በርዝ ዴት ደግሞ ኤግዛክትሊ የተወለድንበት ቀን ወርና ዓመተ ምህረት መሆን አለበት። በርዝ ዴቱ ኤግዛክት ከፓስፖርቱ ጋር ካለው ጋር እኩል ወይም ደግሞ ተመሳሳይ መሆን አለበት። አለበለዚያ ፕሮፋይላችን ቬሪፋይ ላይሆን ስለሚችል ተጠንቅቀን ማስገባት አለብን። ቀጥሎ ያለው ሲቲዘንሺፕ ነው። ሲቲዘንሺፕ ያው ዜግነታችን ነው። ያው ኢትዮጵያ ከሆናችሁ ኢትዮጵያ፣ ሌላ ሲቲዘንሺፕ ካላችሁ ደግሞ ሌላ ብሎ ማስገባት። ካንትሪ ኦፍ ሬዚደንስ አሁን ያላችሁበት የምትኖሩበት ሀገር ነው። ያው ኢትዮጵያ ስለሆነ ያው ኢትዮጵያ ብሎ መሙላት። ከረንት ኤጁኬሽን ሌቨል። ከረንት ኤጁኬሽን ሌቨል ምንድን ነው? ሞስት ረሰንት ሌቨል ኦፍ ኤጁኬሽን ዩ ሃቭ ኮምፕሊትድ፣ በቅርብ ኮምፕሊት ያደረገው ሌቨል ኦፍ ኤጁኬሽን ነው። ለምሳሌ ፈርስት ይር ወይም ደግሞ ሰከንድ ይር ዩኒቨርሲቲ ከሆናችሁ ያው ሰከንዳሪ ስኩል ብላችሁ መሙላት ትችላላችሁ። መጨረሻ ዓመት ዩኒቨርሲቲ ከሆናችሁ ደግሞ ያው ባችለር ብላችሁ መሙላት ትችላላችሁ፣ ምክንያቱም ኦልሬዲ ግራጁዌት ልታደርጉ ስለሆነ። ኢንስቲትዩሽን ደግሞ ያው ሰከንዳሪ ስኩልን ኮምፕሊት ያደረጋችሁት የትምህርት ቤታችሁ ስም ነው። ለምሳሌ እኔ ንግሥተ ሳባ ሰከንዳሪን ፕሪፓራቶሪ ስኩል ብዬ ሞልቼዋለሁ። ቀጥሎ ያለው ደግሞ ግራጁዌሽን ዴት ነው። ግራጁዌሽን ዴት ኤግዛክት የቀን የወርና የዓመተ ምህረት ግራጁዌት ያደረጋችሁበት ወይም ደግሞ ኢንተራንስ ፈተና ተፈተናችሁበት የወጣችሁበት ጊዜ ወይም ደግሞ ወቅት ነው። ያው ፎን ናምበር ያው ኢትስ ፎን ናምበር ስልክ ቁጥር ነው። ከዛ ቀጥሎ ያለው ፕሪፈርድ ላንጉዌጅ ነው። ፕሪፈርድ ላንጉዌጅ ኦሎምፒያድ የምትወስዱበት ቋንቋ ነው። ያው ራሻኛ ብዙም ስለማንችል ያው ኢንግሊሽ ብሎ መሙላት ነው። ከዛ ቀጥሎ ያለው ኒድስ ራሻን ኮርስ ልክ ኦሎምፒያዱ አሸንፋችሁ ከሄዳችሁ በኋላ ራሻን ኮርስ የምትፈልጉ ከሆነ ነው እየጠየቃችሁ ያለው። አዎ ብላችሁ ቲክ ማድረግ ነው። የመጨረሻ ሁለት ፓርቶች አፕሎድ ፓስፖርት እና አፕሎድ ዮር ፕሩፍ ኦፍ ትሬኒንግ ናቸው። አፕሎድ ፓስፖርት ያው ፓስፖርታችሁን በፒዲኤፍ ወይም ደግሞ በፎቶ ኢሜጅ ስካን አድርጋችሁ አፕሎድ ማድረግ ነው። እዚህ ጋር ፓስፖርታችሁ ላይ ያለው ዳታ ከመጀመሪያ ላይ ያስገባችሁት ዳታ ተመሳሳይ መሆን አለበት። ለምሳሌ ስም፣ እድሜ፣ ጾታ የሚለው ተመሳሳይ መሆን አለበት። ከዛ አፕሎድ ዮር ፕሩፍ ኦፍ ትሬኒንግ የሚለው ከ9 እስከ 12 ትራንስክሪፕት ፕላስ 10ኛ ከተፈተናችሁ አሪፍ፣ ካልተፈተናችሁ ደግሞ የ12 ኢንተራንስ ፈተናን ማስገባት አለባችሁ ማለት ነው። ከዛ ልክ ስትጨርሱ ያው ሴቭ ብላችሁ ኤግዚት ማድረግ ነው። ከዛ ያው የሚቀረው ነገር ምንድነው? ፕሮፋይሉ ቬሪፋይ እስከሚሆን መጠበቅ ነው። ለእኔ እስካሁን የኔ ፕሮፋይል እስካሁን ቬሪፋይ አልሆነም። ያው 2 days አፍተር ኮምፕሊቲንግ ፕሮፋይል ነው። ፕሮፋይሉን ኮምፕሊት ካረክ በኋላ ከሁለት ቀን በኋላ ቬሪፋይ ይሆናል ነው የሚለው። ያው ስቲል የኔን ፕሮፋይል ቬሪፋይ አልሆነም። ኦሎምፒያዱ ሊጀመር ነው። ኦልሬዲ 2 ወይም 3 ቀን የቀረው ፈተናው ሊጀመር። ያው እንግዲህ የሚሆነውን ማየት ነው፣ በትዕግስት መጠበቅ ነው። ቀጣይ እንደዚህ ተመሳሳይ ቪዲዮዎችን ለመስራት እሞክራለሁኝ። ሰላም ነው።